ከቡቡ ጋር። ድሮ በጥቅጥቅ አረንጓዴ ጫካና በሚያብረቀርቁ ሰማያዊ ወንዞች በተከበበ አንዲት ሀገር ውስጥ ጫፉ ደመናን የሚነካ የሚመስል በጣም ረጅም ተራራ ነበር። ነገር ግን ተራራው እንደ ሌሎች ተራሮች አልነበረም። ሙሉ በሙሉ ከብርጭቆ የተሰራ ነበር። ማንም ሰው እዚህ ተራራ ላይ ወጥቶ አያውቅም ነበር። ሰዎች ከሩቅ ቦታ ሆነው እያዩ ያደንቁት ነበር። ተራራው በጣም ሙልጭልጭ፣ ገደላማና እንደ ተወለወለ ክሪስታል የሚያዳልጥ ነበር። የዚህ ተራራ ጫፍ ላይ አንድ ወርቃማ አፕል የሚያፈራ ዛፍ አለ ተብሎ ይነገር ነበር። ከዛፉ ስር ደግሞ ጸጉሯ እንደ ንጋት ፀሐይ የሚያበራ ልዕልት ተቀምጣለች። አባቷ ንጉሱ እንዲህ ብሎ አወጀ። የአንጸባራቂውን ተራራ ወጥቶ አንዲት ወርቃማ አፕል ይዞልኝ የመጣ ሰው ልጄን ያገባና ስልጣኔን ይካፈላል ብሎ አውጆ ነበር። ይህ ፈተና በሀገሩ ውስጥ ያለውን የሁሉንም ልብ ቀሰቀሰ። ልዑላንና ባላባቶችና ጀግና ጀብደኞች ለመሞከር ይሰለፉ ጀመር። ህዝቡ ከታች በጉጉት ተሰብስቦ የመጀመሪያው ባላባት ፈረሱን እየጋለበ በሚያንጸባርቀው ተዳፋት ላይ ለመውጣት ሲሞክር ይመለከት ነበር። ግን አንድ እርምጃ ሁለት እርምጃ እንደተራመደ እርፍ ተንሸራቶ ወደቀ። ፍጥቁ እንደ ደወል ድምፅ እየጮኸ ወደ ታች ተንከባለለ። ቀጣዩ ባላባት ሞከረ፣ ከዚያም ሌላ። ሁሉም ግን አንድ አይነት ዕጣ ደረሰባቸው። አንዳንዶቹማ ተንሸራተው ጭራሽ ቅርብ ባለው ሐይቅ ውስጥ ይወድቁ ጀመር። ቀናት ወደ ሳምንታት ተለወጡ። እስካሁን ተራራውን መውጣት የቻለ የለም። ልዕልቷ ከወርቃማው ዛፍ አጠገብ በጫፍ ላይ ተቀምጣ በየምሽቱ በጽናት ትጠብቃለች። ማንም ሰው እኔን ሊደርስልኝ አልቻለም ማለት ነው በቃ ብላ ራሷን ትጠይቅ ነበር። ይህ በእንዲህ እንዳለ ሩቅ ባለ ጸጥታማ ሸለቆ ውስጥ አንድ ትሁት ገበሬ ከልጁ ሉቃስ ጋር ይኖር ነበር። ሉቃስ ደግ ልብ ያለው ልጅ ነበረ። በየመንደሩ ያሉ አቅመ ደካማ ሰዎችን እየፈለገ አጥር በመጠገን ውሃ በመሸከምና ምግቡን ከተራቡ ሰዎች ጋር በማካፈል ይታወቅ ነበር። የአንጸባራቂውን ተራራ ፈተና ሲሰማ አይኖቹ በደስታ በሩ። አባዬ ብሎ ተጣራና ምናልባት እኔ ልሞክር ይሆን ብሎ ጠየቀው። አባቱ ሳቀና ልጄ ባላባቶችና ልዑላን ሳይቀር አልቻሉም እኮ አንድ ትንሽ የገበሬ ልጅ ምን ሊያደርግ ይችላል አለው። ሉቃስ ግን ፈገግ አለና ምናልባት እኮ ድፍረት ከትጥቅ የበለጠ ይጠቅም ይሆናል አለው። ባላባቶችና ልዑላን ጥሩ ፈረስና ጫማ ሊኖራቸው ይችላል፣ እኔ ግን ድፍረት አለኝ አለው ለአባቱ። ስለዚህ በማግስቱ ማለዳ ወደ ተራራው ጉዞ ጀመረ። ይዞት የሄደው ግን እንጀራ፣ ዱላና እምነቱን ብቻ ነበር። መንገዱ ረጅምና ጥምዝምዝ ነበር። ሉቃስ ግን ደስተኛ ሆኖ እያፋጨ ይጓዝ ነበር። ትንሽ እንደሄደ በጫካው ውስጥ አንድ ሸክሟ የከበዳት አሮጊት ሴት አገኘ። ሉቃስም ሸክሟን ተሸክሞ በቤት እስክትደርስ ድረስ ረዳት። አመሰግናለሁ ልጄ አለችው በደግነት። መልካም ልብ አለህ፣ ይህንን ፈረስ ውሰደው፣ ትልቅ ባይሆንም ታማኝ ነው አለችው። ከዛፎች መካከል አንድ የሚያምር የብር ፈረስ ብቅ አለ። አሮጊቷም ለሉቃስ 3 ላባዎችን ሰጠችውና እርዳታ በፈለግህ ጊዜ አንዲት ላባ አቃጥል፣ እኔም ረዳሃለሁ አለችው። ሉቃስ አመሰገናትና አሮጊቷ የሰጠችውን ፈረስ እየጋለበ ወደሚያንጸባርቀው ተራራ ሄደ። ሉቃስ በቦታው ሲደርስ ንጉሱ ማንም ፈተናውን አያልፍም ብሎ ተስፋ ቆርጦ ውድድሩን ሊያቆም ጫፍ ደርሶ ነበር። ነገር ግን ሉቃስ በጸጥታ ወደፊት ገሰገሰ። ህዝቡም ይሄ ደሃ የገበሬ ልጅ ምን ሊያደርግ ነው ወደዚህ የመጣው እያለ ያወራ ነበር። ፈረሱ ከብርጭቆ የተሰራው ተራራ ላይ ሲራመድ ኮቴው አልተንሸራተተም፣ አጥብቆ ያዘ እንጂ። 1 2 3 እርምጃ እያሉ ወደ ላይ ወጡ። ሰዎች በአግራሞት እየተመለከቱ ነው። ከዛም ነፋሱ በኃይል ነፈሰና የብርሃን ቁርጥራጮች የሉቃስን አይኖች አሳወሩት። ግን ሉቃስ አጥብቆ ያዘ። ግማሽ መንገድ ላይ ሲደርሱ ፈረሱ መንቀጥቀጥ ጀመረ። ሉቃስ አንዲት ላባ አቃጠለ። ወዲያውኑም ኃይል ወደ ፈረሱ ተመለሰና በፍጥነት ወደ ላይ ወጣናም ኮከብ ሲታያቸው ቆሙ። በመጨረሻም ጫፍ ላይ ደረሱ። ልዕልቷ በደስታ ቆመች። አይኖቿ በመደነቅ አበሩ። መጣ ብላ በሹክሹክታ ተናገረች። የኔ ጀግና አንተ ነህ ብላ ወርቃማ አፕል መርጣ በእጁ ላይ አስቀመጠችለት። ይህ ለድፍረትህና ለደግነትህ ነው አለችው። ሉቃስ ተመልሶ ወደ ታች ሲጋልብ ህዝቡ በጭብጨባ ተቀበለው። ንጉሱ እንባ በዓይኖቹ እየፈሰሰ ወደፊት ቀረበና ማንም ሊያደርገውን ያልቻለውን ነው አንተ ያረከው የኔ ጀግና ልጅ አለው በደስታ።
ታላቅ ድግስ ተደረገና ሉቃስ ልዕልቷን በሰርግ አገባ። እናም ሀገሩ በደስታ ተሞላ። በአንድ ወቅት ማንም መውጣት የማይችለው የነበረው የአንጸባራቂው ተራራ አሁንም በፀሐይ ስር የበለጠ ደማቅ ሆኖ ያንጸባርቃል። ሰዎች ብርሃኑ የመጣው ከሉቃስ ደግነት ነው ይላሉ። እና አንዳንድ ጊዜ የንጋት ብርሃን ተራራውን በተገቢው ሲመታው ተጓዦች ብራማ ፈረስ ወደ ሰማይ ሲጋልብ ያያሉ ይባላል። ተረቱ በዚሁ ተፈጸመ። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ተረቶችን ማግኘት ይቻላል። ተረት ከቡቡ ጋር